ሰላም ጋይስ ዛሬ እንግዲህ አዶናይ ቆሎ የምትሸጠዋ ልጅ አወቃችኋት? እሷ ሰርፕራይዝ ላረጋት ነው። እታች ነው ያለችው። እኔን ለማግኘት መጣ። አዶናይ ሄዷል አልሰማም እንደመጣሽና ሄዷል ብለዋት በጣም አኩርፋለች። አሁን ወደዚህ ልትመጣ ነው። ከዛ ኢንተርቪው ምናምን ያረጋታል። እኔ ከጀርባዋ መጥቼ ሰርፕራይዝ አረጋታለሁ ማለት ነው። ወደዚህ ሽሩም ነው የምገባው። ስለዚህ እንጀምር። let's go ጀምሩ። በቃ ጥሯት ጋይስ። ሰርፕራይዝ አረጋት ነው። አሁን እየመጣች እየጠራዋት ነው ከታች። እግዚአብሔርን ህይወቷ እንቀይረዋለን በአጠቃላይ ከዜሮ ወደ 100 ይገባታል። በጣም ጀግና ሴት ነች። እኛ ሱቅ ተመልሰን ከዛ ስለ ሱቁ እናወራና ከዛ ይቅርታ በጣም እሺ። እንዴት ነሽ? ደህና ነሽ? ደህና። እሺ ስምሽ ማለት? ታድላ እባላለሁ። አዶናይን ታውቂያለሽ? አዶናይን እንዴት አወቅሽው? በምን አጋጣሚ አወቅሽው? በአንድ ቀን። እንዴት? ታሪኩ ረዥም ነው እና አንዴ ምን ተፈጠረ መሰለሽ? ሾላ ነው ደላላው የጠራኝ። በሰው ነው ስልክ ነው ያገኘሁት። ልክ ስመጣ ያኔ ልጆች የገደለችበት ቀን ነበረ። ቦሌ ላይ ልጆች ሞተው ነበር እና እነሱ ከሞቱ በኋላ እካ ተያዥ ያስፈልጋን የአዲስ አበባ ሰው ምንም አገር ቤት ሰው ቢሞላኝም እዛ የሚገርዱኝ ሰዎች ናቸው እንጂ የሚረዳኝ አንዳችም አልነበር። ከዛ ሰውየው ደላለው አስገባሻለሁ በአንድ ቀን አስገባሻለሁ ብሎ አመጣኝ። ካመጣኝ በኋላ እንትን አልኩኝ። ካመጣኝ በኋላ እኔ ሰው ሲመጣ ሲሄድ አይቶኝ ሲሄድ ተያዥ ሳይኖረኝ ሲቀር ማለት ነው። ከዛ ሰውየው አብረሽኝ ተኝና እኔ ተያዥ ሆንሻለሁ አለኝ። ሾላ ላይ ጣለኝ። እኔ አብሬ አልተኛም ጭራሹን እኔ አልፈልግም ስለው አጨመላልቆ ምናምን ሰድቦኝ መንገድ ላይ ጣለኝ። መንገድ ላይ ከጣለኝ በኋላ እኔ ወደኩኝ። አንድ ቀን የካ ሚካኤል መንገድ ላይ ተኛው። ሁለተኛ ቀን ደግሞ እዛው መንገዶች ላይ ተኛው። 3 ቀን ሞላኝ። 3 ቀን ከሞላኝ በኋላ እኔ በቃኝ። ማስታወስ አልፈልግም። ያኔ በቃኝ።
ባትፈትኝ ኖሮ እዚህ ትሆኚ ነበር እዚህ ትሆኚ ነበር ባትፈትኝ ኖሮ ወጣትነቴ ሳላውቅ ነው ማንም እንዲህ አይቶኝ ከሚረዳኝ አንድ ሰው አልመጣም። አንድ ሰው እንደዛ የሚገረዱኝ እንደዛ ስታዘዛቸው ስወርቅ ደውዬላቸው እምቢ አሉኝ። ዛሬ ግን አንተ ቪዲዮ ስሰራልኝ የመጀመሪያ ቪዲዮውን የሰማሁት ከጠላቴ ነበረች። አላስተኛም የለኝም ያለች ግን አልደፉ እንደ ቅዠት እግዚአብሔር ስለሆነ እኮ ነው። በእግዚአብሔር ምክንያት እኮ ነው በዛ ሁሉ ያለች እንደ ቅዠት አለፉ። ባትፈተኝ ኖሮ በዛ መንገድ ባታልፊ እዚህ እንገናኝ ነበር አዎ ግን ብዙ ተንገላታ ሄዱ። ቀዩ ጓደኞች ትዳር ይዘው ወልደው ከኔ ጋር ተምረው አድገው ሳያቸው እኔ ግን አንድ እናት አንድ አባት ዘመዶች የገንዘብ ኑሯቸው አይዞሽ ሳይሉኝ እኔ ብረሲን ያነሳሁት በ11 ዓመቴ ሰራተኝነት ተልኬ መኪና ተገለበጠብኝ። ያ ሁሉ አልፎ ዛሬ ራሴ አሽጌ ራሴ ቆልቼ ሁሉን ነገር ራሴ አድርጌ ልጅ አሳድግ አይዞሽ ችግር የለውም ጎበዝ ነሽ አንቺ በጣም ኮራብሽ ያው ከራስሽ በላይ አልፈሽ እኮ ነው የማጠነከርሽ በጣም የብዙ ሴቶች ጥንካሬ ሆነሻል ነኝ ከፈለ ነኝ አይዞህ ችግር የለውም እሺ አሁን በኋላ እኔም አለው ምንም ነገር አይቃጥምሽ አይዞሽ አግዝሻለሁ እኔ በደንብ አድርግ አይዞህ ጎበዝ ለምክንያት ነው አይደል ታምኛለሽ ለምክንያት እንደሆነ እግዚአብሔርን ታምኛለሽ በምክንያት ነው በዛ ሁሉ የወሰደኝ ብለሽ ታምኛለሽ ለምንድን ነው ፈተና ሸልም የሚመስለው ቅዠት ለምን መስሽ እኔ አላውቅም ብዙ ጊዜ አማራለሁ በዚህ አመት ውስጥ እንኩላሊት በሽታ ነሽ አለኝ ልብስ አጥቤ ፓስፖርት አውጥቼ እንዴት ስለፊት የተስኩበት አለብሽ አሉኝ እኔ በጣም ጠንካራ ነኝ አለብሷቸው እነሱ እህቴ ጥላኝ ስትል ማንም አልነበረ ግን አለሁ ዛሬ ወንድሜን አስተምራለሁ ለራሴ ሳልሆን ዝቅ ብዬ እኖራለሁ ግን እግዚአብሔር ይያዛል በጣም እምነትሽ አይደል ያቆየሽ እስካሁን እምነትሽ የታደረሰሽ አሁን እያየሽው ነው አንተ ጋር ደረሰ ችግር የለም ተማመኝ እሺ ሁሉም ነገር ለበቆ ነበር አይዞሽ ጎበዝ አይዞሽ እምነት ችግር የለም አለሁልሽ ካሁን በኋላ ለተስ ጫማሽን አድርጊ እምነት ምንድን ሸከምሽው እዚህ ጋር ቆሎ ነው የኛው ሁለቱም ቆሎ ናቸው አዶናይ ቆሎ እስኪ ሊያ መፈት ይችላል ስጦታ መጣሽልኝ ግን ቤት ነው ያለው ትሰጥኛለሽ ችግር አለ እስኪ ምንድን ነው አዶናይ አራት ቆሎ አስታውሳለሁ ካናዳ ያለው እናቴ ይዞሽ ማጥለኝ አንተ በቀላ ይዞሽ አልከኝ ሳላገኝና ሳልደበስ ነርኩት የኔ ማታይሽ አይዞሽ ጎበዝ በጣም ነው የምኮራብሽ በጣም አልፈሽዋል እሺ አሁን በኋላ በደስታ ነው የምትስቂው በደስታ ነው የምታለቅሽው እሺ አይዞህ አለሁልሽ እንክፈተው የመጀመሪያ ቢዝነስሽ ነው ይሄ ዛሬ የቤት ኪራይ ስላለፈብኝ ቆጥም ብዙ ያሸኩ አንድ ማዳበሪያ አንድ ሰው ወሰደ አንድ ማዳበሪያ ደግሞ ከዚህ ወሰደ ችግር የለውም አይዞሽ እሺ አትጨነቂ ስለሱ ነይ እስኪ ልክፈተው ይቻላል ቆለሽ ነው ዋው አንቺ እንዴት ነው የሚያምረው አዶናይ አራት ቆል ይቅመሱ ይወዱታል በጣም ነው የሚያምረው ቅልቅላለሁ ደግሞ ጀግና ጎበዝ ነሽ በጣም አንቺ በጣም ነው ያነቃቃሽኝ እኔ እዩ እስኪ በእናትሽ የስራሽ ልቅመሰው እወደዋለሁ ይቅመሱ ይወዱታል ይላል እስኪ በዚህ አጋጣሚ አታገኙም ዘረኛ ነሽ ያለኝ ሰው ያለ አረ በህይወትሽ ካገኘሽ ሆነ የፈለግሽውን ይቀጣል ብሏል ካለ ትቀጣለሽ
ዘረኛ የታባቱ ዘረኝነት አያስፈልግም። አሁን የኔነት ከየት መጣው ነው ያልሽኝ? ነው የተወለድሽበት? ጎንደር ነው የተወለድሽው? እኔ የተወለድኩበት ደግሞ የት ነው? መቀሌ ትግራይ አይደለ? አሁን አንቺ የጎንደር ልጅ ስለሆንሽ እገፋሻለሁ ማለት ነው። ብዙ ሰው እንደዛ ብሎ ያስብ ነበር። ግን አገኛለሁ ብዬ ማለት ነው። አንቺ ደግሞ የትግራይ ሰው ነው ብለሽ ምክሬን ከመስማት አልቆምሽም አይደለ? ዘረኛ ሰው ሁሌም ዘረኛ ነው። ወደ ልብሽ እንዳይገቡ እሺ፣ እንዳትፈቅጂላቸው። እኔነት እስኪ በዚህ እየፈሰብኝ ነው ይሄው እንሽ ልግመሰው እስኪ እሺ በጣም ይጣፍጦኝ ነኝ ነኝ ጎበዝ ጀግና በደምብ አሁን ይሄ አይዞሽ ወደ ትክክለኛ ቢዝነስ እንቀይረዋለን። እሺ አዶናይ ቆሎ የሚል ትልቅ ብዙ ሰርፕራይዞች አሉሽ ያዘጋጀውልሽ ነው። መጀመሪያ ከዚህ ነው የምንጀምረው ከአዴ ኤግዚቢሽን ወደ 200 ሰው ነው የሚመጣው። የሚገርም ጊዜ እናሳልፋለን። እሺ የራስሽ ቦታ ይሰጥሻል። ቁጭ ብለሽ የሚገርም ስራሽን ትሰሪያለሽ። የሚገባሽ ስኬት ላይ ትደርሻለሽ። እሺ ባሳለፍሽው ስቃይ 100 እጥፍ አድርጎ ይባርክሻል እግዚአብሔር። ታግሰሻል ለሱ ብለሽ ማንም ሰው አጽናንቶሽ አይደለም እስካሁን የቆየሽው አይደለ? በእግዚአብሔር ነው የቆየሽው። ያው እሱም አልረሳሽም። የስቃይሽ ውጤት 100 እጥፍ እኔም ደግሞ የበረከትሽ አካል ስላደረገኝ እግዚአብሔር ይመስገን። በጣም አመሰግናለሁ። እሺ አይሽ እንዳትጨናነቂ፣ ምን እናታስቢ፣ ቤት ምናምን ኪራይ ቢዝነስ የሚያሳስብሻል። እሺ አንቺ ጠንካራ ነሽ። እንኳን የሚያግዝሽ ሰው መጥቶ ማንም ሰው ሳይኖር ለራሱ ይኸው እዚህ ደረጃ የራስሽን እንደዚህ አሳትመሽ ቁጥር ጽፈሽ ቆሎሽን እየሰጥሽ ቲክቶክ መጀመርሽ ሰው የሚያየው ሜቢ ውጤትሽ ብቻ ነው፣ ግን ማንም ሰው ያላየው በድብቅ ያሳለፍሻቸው ብዙ ስቃዮች ሊኖሩ ይችላሉ። ብቻችን ሆነን እናወራለን። እሺ ከጎንሻለሁ። እሺ ነይ ቀፊኝ በደምብ ጎበዝ። ከማን ጋር ያለሽ አሁን? ከታናሽ ወንድምሽ ጋር? የት ነው ያላችሁት? ፈረንሳይ ሰፈር። ኦኬ። የቤት ኪራይ እንትን አደረገብሽ? እሱ አሁን ስንት ሰዓት እንደሆነ አላውቅም። መቆያ ነው የወጣ ነው እሱ። ኪራይሽ ስንት ነው? የቤት ኪራይ 4300። 4300? አይዞሽ ችግር የለውም። ባንክ አለሽ? ንግድ ባንክ? አሁን ደስ እንዲልሽ 50 ሺህ ብር ልትልሻለሁ። ዝም ብዬ ደስ እንዲልሽ ማለት ነው። ለዛሬ መጀመሪያ ነው ይሄ። እሺ አይዞሽ ችግር የለውም። ደስ እንዲልሽ። ከዛ በኋላ ነገ አሸንዳ አለ ታከብሪያለሽ ከኔ ጋር። ልጆቼ ምናምን ይዣቸው እሄዳለሁ። አሪፍ ቦታ ትሄጃለሽ። ዛሚስ ፀጉርሽን ትሰሪዋለሽ ማለት ነው ያሸንዳ። ከዛ ያሸንዳ ልብስን ትለብሻለሽ። በዓል እናከብራለን። ወንድምሽን ይዘሽ ትመጫለሽ። ታገናኛለሽ። ዛሬ እናገኘው ይመችሻል? እውነት ይሄው ደግሞ ይሄኛው ደግሞ በነፃ እንሰጣለን ለሱ ዛሬ ደግሞ ባዶናይ ስም እና ላይ ሰጠች ልጅ አለች ነው ቪዲዮ ሰርቻለሁ። ስሰጣቸው የመረቁ ነበር ለኔ ቪዲዮ ስጭልኝ ብላ ስውሯ እኔ የሰማሁት መብራት ወዳለ ሱባኤ ሄድሽ ነበር። እኔ ስጀምር ቪዲዮን ቀርጾልኝ የሰማሁት ስውሯ ነው። እዛው ነሽ? እዛው ሆኜ ነው የሰማሁትና ደወለችልኝ። ያኔ ቤት አጥቼ ሴት ነኝ እደፈራለሁ ብዬ ለመንኳት ስትየ ደወለችና የሆነ ሰውዬ አገኛታለሁ ምናምን ብሎሻል አትቀልጂ፣ በዛ ግን በህይወቴ የቀለድሽ ይበቃሻል ብዬ ስዘጋ ስመኝ ትባለች። ደወለችና አዶናይ ቪዲዮ ሰራልኝ ስትለኝ አላመንኩ። ዛሬ ምስክሬ ነው አላመንኩ። ቪዲዮ ላኪልኝ ብዬ ከስውሯ ወጣ ወደታች ሰወጣ አየዋት። የእውነት እኔ አገኝሻለሁ አልከኝ። ተገናኘንም። መልካም እናት ናት። አሁን ልመርቅሽ። የተባረክሽ ሁኚ እናት። የሚገባሽ ዙፋን ውስጥ ቁጭ ያድርግሽ እግዚአብሔር ራሱ። እሺ ቁጭ ምትያለሽ ጀምሯል ኦሬዲ። እንዳትጨናነቂ፣ ገንዘብ እንዳያጨናንቅሽ ምንም ነገር ከጎንሽ አለው፣ አስተዋውቅልሽ አለው። ቢዝነሱን ከዜሮ ጀምረን እስከ 100 እናደርሰዋለን። በአጠቃላይ ህይወትሽን ተቀይሮ አንቺም እንዳንቺ በብዙ ችግር የሚያልፉ ሴቶች ካሉ የእነሱ መርአያ እንድትሆኚ፣ በስቃይ ማለፍ ውድቀት ማለት እንዳልሆነ፣ መሪው የምትነጂው አንቺ ሳትሆኚ እግዚአብሔር እንደሆነ ማሳያ ትሆኛለሽ። እሺ በቅርብ ጊዜ ወድሻለሁ። ነይ ቀፊ በል
ለዚህ ቆሎት በመጣለን ከዛ በኋላ አሸንዳ ምናምን ፀጉርሽ ተሰርተሽ ለነገ እንዘጋጃለን። ከወንድምሽ ጋር እንገናኛለን። እሺ ቴንክ ዩ እናት። ነይ በይ እንያዘው። ምን መቅመስ ይፈልጋል? ቅመስ በጣም ይጣፍጣል። ይቅመሱ፣ ይወዱታል። አዶናይ ቆሎ ማስታወቂያ ጀምሬያለሁ። አይዞህ እሺ ነው አባት ፊል ሐዝና ይቅመሱ፣ ይወዱታል። በጣም ወፎቱ ለላውት እሺ ነው አባት ማሽ يس أرلا يزهل جيمي يحزو أو تحمق عن طريق دقي يس ولاك شو يكرم أنا اللي قال لك كل يس يكمس يودو تال عندي بتشاغستون دايت أفوب بيني thank you so much amazing مين ناس نبغى نقول نه نيف أيزون فيليا ها ሌላ ሰርፕራይዝ አለሽ። አይንሽ እንድትጨፍኝ ይፈልጋል። አዎ አንቺ ጨፍኝ፣ አይንሽ ጨፍኝ። እሺ ለማየት ተዘጋጂ። 1 2 3 አይፎን ስልክ ዛሬ ፊት እንዳትወጪ ነው የምፈራው በደስታ የኔን አይዞሽ አይፎን 17 ነው በደንብ ኤግዚቢሽን ሲመጣ ምናምን ላይቭ እየገባሽ ቲክቶክ እየሰራሽ ቆጥ ታደርጊዋለሽ። ያው ዘመኑ የቲክቶክ ነው። ምንድነው ምለው መሰለሽ አዲሱ መርካቶ ቲክቶክ ነው። ስለዚህ መርካቶ ውስጥ መግባት ከፈለክ እቺ ስልክ ታስፈልጋለች የኔ እናት። አይዞን ችግር የለም አቃች ደም ወሬ የኔ እናት ይኸው ቃል ገብቼልሻለሁ እኮ እሺ ኦኬ ሞክሪው እስኪ ክፈቺው እስኪ ክፈቺው በዚህ ይኸው ቻይሻት እቺ ነው የምትቀልጫት እንደዚህ